እዚህ ቪዲዮ ላይ ህገ ደንብ እንዴት እንደምናስገባ እንመለከታለን። ሁለተኛው ላይ ህገ ደንብ የሚለውን ትነኩታላችሁ። ከዛ የመጀመሪያው ሀሳብ ምንድነው የሚለው የእርሱ ቡድን እጣዎችን ይጠቀማል ይላል። አንዳንድ ቡድኖች በእጣ ሲሆን የሚቆጥቡት፣ ሌሎች ቡድኖች ደግሞ ራሱን ገንዘቡን በመጠቀም ነው የሚመዘገቡት። ስለዚህ እናንተ ለምሳሌ አንድ እጣ 100 ብር ከሆነ እንደዛ ታደርጋላችሁ፣ ወይም ገንዘብ እንጠቀማለን ካላችሁ ሁለተኛውን ትነካላችሁ ማለት ነው። እኔ ግን እጣ የሚለውን እነካለሁ። ከዛ ቀጥል የአንድ እጣ ዋጋ ምን ያህል ነው ካልን 100 ብር እንለዋለን። ከዛ አነስተኛና ከፍተኛ የዕጣ መጠን አለ ወይ? ለምሳሌ ያህል አንድ ሰው የግድ ሁሌ በየሳምንቱ መቆጠብ አለበት? እንደዛ ከሆነ አነስተኛ የዕጣ መጠን 1 ብለን እንጠቀማለን። ስለዚህ በኋላ ላይ ስብሰባው ሲጀመር አንድ ሰው የግድ 100 ብር ማስቀመጥ አለበት በየስብሰባው ማለት ነው። እንደዛ አይነት ደንብ ከሌላችሁ ግን ዝቅተኛ የለም ከፍተኛ የለም ማለት ትችላላችሁ። ከዛ መቀጠል ትችላላችሁ። አፕሊኬሽኑም አይጠይቃችሁም እንደዛ እንድታደርጉ። ለአሁን ግን አንድ ዝቅተኛ ላለው ከፍተኛ ደግሞ 5 ነው እልና ቀጣይ እላለሁ። ከፍተኛው የብድር መጠን ስንት ነው ካልን የተለመደው 3 እጥፍ ነው። ሰውየው 1000 ብር ከቆጠበ 3000 ብር ይሰጠዋል። 5000 ብር ከቆጠበ 15000 ብር ይሰጠዋል ማለት ነው። ስለዚህ ቀጣይ እላለሁ። ከዛ እዚህ ጋር ወለድ ምን ያህል በተደጋጋሚ ይተገበራል? ሁለት አይነት አለ። አንድ ጊዜ አገልግሎት ክፍያ አለ፣ ወይም ደግሞ ወርሃዊ አገልግሎት ክፍያ አለ። ለዚህ ምሳሌ ወርሃዊ አገልግሎት ክፍያ የሚለውን እጠቀማለሁ። ከዛ ደግሞ ወርሃዊ አገልግሎት ክፍያ ቋሚ የሚለውን እጠቀማለሁ። ምን እንደሆነ ካልገባኝ ምሳሌ ያሳይ የሚለውን በመንካት እዚህ ጋር ያለውን መግለጫ ማንበብና ስለዛ ወርሃዊ አገልግሎት ክፍያ ቋሚ ምን ማለት እንደሆነ ሀሳብ ማግኘት እችላለሁ። ከዛ በኋላ የብድር ቆይታው ምን ያህል ነው? በየስንት ጊዜው ነው መክፈል ያለበት? ብዙ ጊዜ የተለመደው እስከ 3 ወር ነው። አንድ ሰው ይበደርና ከዛ ከ3 ወር በኋላ ይከፍላል። የተለየ ነገር ካለ ግን እዚህ መምረጥ ትችላላችሁ ማለት ነው። ከዛ ቀጣይ ምን ያህል ነው የሚከፈለው ለብድር? ስንት ፐርሰንት ነው? 5% ከሆነ 5 ስትሉ ራሱ ፐርሰንቱን ያስገባል ማለት ነው። ከዛ ብድር ላይ አብሮ ፈራሚዎች ይፈልጋሉ ወይ ካለ አዎ እንለዋለን። 2 ሰው ፈራሚ የሚለውን እንነካለን። ከዛ ቀጣይ እንላለን። ከዛ በኋላ የእርሱ ማህበራዊ ፈንድ ተለዋዋጭ ነው ወይስ ቋሚ? አሁን ቋሚ ካልን በየስብሰባው ለምሳሌ 100 ብር ነው ካልን በየስብሰባው ሁሉም ሰው ለማህበራዊ ፈንድ 10 ብር ብናደርገው ለማህበራዊ ፈንድ 10 ብር በየስብሰባው መቆጠብ አለበት። አንድ ስብሰባ ላይ አንድ ሰው ማህበራዊ ፈንድ ባይቆጥብ የሚቀጥለው ስብሰባ ላይ 2 ሆኖበት ይመጣል ማለት ነው። ስለዚህ ይሄንን ማስተዋል ያስፈልጋል እዚህ ስናስገባ። ከዛ ቀጣይ እንላለን። ከዛ እዚህ ጋር ተጨማሪ ፈንድ ለምሳሌ የበዓል ፈንድ ከተፈለገ፣ የትምህርት ፈንድ ከተፈለገ እዚህ በመንካት ተጨማሪ ፈንድ ማከል ይቻላል። ሌላ እዚህ እንደምታዩት የግል አካውንት የሚል አለ። የግል አካውንት ከተነካ ሰውየው በግሉ መቆጠብ የሚያስችል ነው። ከቡድኑ በተጨማሪ ለራሱ በግሉ መቆጠብ የሚያስችል መንገድ ይከፍትለታል ማለት ነው። ከዛ ቀጣይ እንለዋለን። ከዛ መቀጮች ወዴት ነው የሚሄዱት ብሩ ካልን ብዙ ጊዜ ወደ ብድር ፈንድ ነው የሚሄደው። የተለመደው እሱ ነው። ስለዚህ እሱ እናደርጋለን። ግን ምናልባት አንዳንዴ እናንተ ወደ ማህበራዊ ፈንድ የሚሄድ ከሆነ ማህበራዊ ፈንድን ትነካላችሁ። ከዛ በኋላ ማስታወቂያዎችና ደረሰኞች ይላል። ይሄ በጣም አስፈላጊ ነው። አዎ ደረሰኞች ይላኩ የሚለው ተመርጧል። ይሄንን ካልመረጠን ቡድኑ የሚያደርገው እንቅስቃሴ ላይ በሙሉ የጽሁፍ መልእክት አይገባልንም። ስለዚህ የጽሁፍ መልእክት እንዲገባልን አዎ ደረሰኞች ይላኩ የሚለውን መምረጣችሁን እርግጠኛ ሁኑ። ከዛ ተከናውኑ ትሉታላችሁ። በዚህ መንገድ ህገ ደንባችንን እናስተካክላለን ማለት ነው።